ይህ የምትመለከቱት ፎቶ በየሶሻል ሚዲያው ተለቆ ቫይራል ወጥቶ እጅግ መነጋገሪያ ሆኗል። እባክህ ወንድሜ አታድርገው ልጆች አሉኝ ይላል የተንጠለጠለው ሰው። በካፍ ሻምፒዮንስ ሊግ የሩብ ፍጻሜ ውድድር መርሃ ግብር ማማሎዲ ሰንዳውንስ ከስፔራንስ ጋር ማክሰኞ ዕለት ተጫውተው ማማሎዲ 1-0 አሸንፏል። ከዛም የቱኒዚያው ክለብ ደጋፊዎች እንደጀመሩት በተገለጸው ጸብ የሁለት ክለብ ደጋፊዎች ተጣልተዋል። በዚህ መሃል የተገኘው አንድ ሰው ግን አድናቆትን እየተሰጠው ይገኛል። ሲቦንጎ ማሴንጎ የተሰኘው የሰንዳውንስ ደጋፊ ራሱን ለጥቃት አጋልጦ የተቃራኒ ደጋፊን ሕይወት ታድጓል። የኤስፔራንሱ ደጋፊ ራሱን ለማዳን እየሸሸ መንጠልጥያው ላይ ተገኝቷል። ይህንን ከሩቅ የተመለከተው ሰው እሱን ለማዳን ደርሶ ሲይዘው የባሰ የሚጥለው ስለመሰለው በስጋት የነገረውንና እየሆነ ያለውንም እንዲህ ተናግሯል። እባክህ ወንድሜ 3 ልጆች አሉኝ አታድርገው አለኝ። በፍጹም አትጨነቅ፣ አታስብ፣ እኔ የቻልኩትን ልረዳህ ነው የመጣሁት። በደንብ እጄን ያዘኝ አልኩት፣ ተሳካልኝ። ከዛም አቅፎኝ ማልቀስ ጀመረ ይላል ሲቦንጎ። ይህንን ሲያደርግ የሚወረወሩ ቁሳቁሶች እንዲሁም ዝናብ እንደነበረ ተገልጿል። ሁኔታውን ግን ለቤተሰቦቼ ብቻ ነበር ያጋራሁት። በማግስቱ ግን ከእንቅልፌ ስነቃ ቪዲዮና ምስሉ በየገጹ ተለቆ ተመለከትኩ ብሏል። እጅግ የሚገርም ነገር ነው። ያችሁ ሁለት ደጋፊዎች ጸብ ላይ ያሉ እነዚህ የምትመለከቷቸው እጁን የያዘውና የተንጠለጠለው ሰውም ከነዛ ውስጥ የነበሩ ተቃራኒ ደጋፊዎች ናቸው። ግን አንደኛው ያንደኛውን ሕይወት ታድጎታል። እባክህ 3 ልጆች አሉኝ አትልቀቀኝ ሊገፈትረው መስሎት ነበር። ግን ይሄኛው በጣም ምስኪንና መልካም ሰው በመሆኑ እጁን ይዞ አዳነው። ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ ብዝት ትርፍርፍ ይበልልኝ። ክፉ አንሁን መልካም እንሁን የዕለቱ መልእክት ነው። ላቭ ዩ ጋይስ ባይ